ሰላም ፋሚሊ እንዴት ናችሁ? በዛሬ ቪዲዮ ደግሞ ይሄን አፕሊኬሽን እንዴት አድርጋችሁ ቪአይፒ እንዴት እንደምትገዙና አጠቃቀሙን አስረዳችኋለሁ ማለት ነው። ይህን አፕሊኬሽን ያልጀመራችሁ ካላችሁ እዚህ ዩቲዩብ ቻናል ላይ ገብታችሁ ሴቶች ከሆናችሁ ፓርት ዋን፣ ወንዶች ከሆናችሁ ደግሞ ፓርት ዋን ቪዲዮ አለ። አካውንት አከፋፈትና የአፕሊኬሽን ሊንክ እንዴት እንደምታገኙ ቪዲዮ ሴቶች ከሆናችሁ ፓርት ዋን፣ ወንዶች ከሆናችሁ ደግሞ ፓርት ቱ ማየት ትችላላችሁ ማለት ነው። ዛሬ ደግሞ የማሳያችሁ እንዴት አድርጋችሁ ቪአይፒ እንደምትገዙ ነው። እስከ መጨረሻው ተከታተሉኝ። መጀመሪያ ቪአይፒ ለመግዛት እዚች ጋር መጨረሻ ላይ ትነካላችሁ። ከዛ በኋላ መጀመሪያ ግን ኮይን ሊኖራችሁ ይገባል ባላንሳችሁ ላይ ማለት ነው። ለምሳሌ እኔ ኮይን 997 ኮይን ያለኝ፣ እናንተ የሚያስፈልጋችሁ ከ95000 ኮይን በላይ ሊኖራችሁ ይገባል። እና እንዴት እንደምትገዙ ላሳያችሁ። መጀመሪያ እዚች ጋር ቪአይፒ ምትላለች፣ እሷን ትነካላችሁ። ቪው ምትለዋን ማለት ነው። ከዛ እንዲያመጣላችኋል። እዚች ጋር የተለያዩ አይነት አራት አይነት ቪአይፒ አለ። የመጀመሪያው ኖርማል ቪአይፒ ነው። ከዛ ሱፐር ቪአይፒ፣ ዳይመንድ ቪአይፒ እና ኤስ ቪአይፒ የሚባል አለ። የመጀመሪያው 95000 ነው የሚያስፈልጋችሁ። 95000 ኮይን ካላችሁ ቀጥታ ይሄን ነክታችሁ ኮንፊርም ብላችሁ መግዛት ትችላላችሁ። ግን እዚች ጋር 95000 ኮይን ካላችሁ በኋላ ምን ጥቅም አለው ነው የሚለውን ላስረዳችሁ። 95000 ኮይን ከገዛችሁ በኋላ ምን ጥቅም ለእናንተ ይሰጣችኋል? ይህ ጥቅም ለምሳሌ በቀን ወደ 3500 የሚሆን ኮይን ይሰጣችኋል በየቀኑ ማለት ነው። 95000 ኮይን ገዝታችሁ በየቀኑ እየከፋፈላል። ይሄኛው ለአንድ ወር ነው የምትገዙት። ለአንድ ወር በየቀኑ ወደ 3500 በየቀኑ እያደረገ ይሰጣችኋል። ከዛ ወደ 105000 ኮይን ይሆናል ማለት ነው በወር ውስጥ አጠቃላይ። ከዛ ከ95000 ወደ 10000 ኮይን ትርፍ ታገኛላችሁ። ይሄን ቪአይፒ በመግዛታችሁ በየቀኑ 3500 ይሰጣችኋል ማለት ነው በቀን አንዴ። እና እዚች ጋር ላይፍ ሎታክ የሚለውን ጥቅሙ ነው። ፕላትፎርም ስፒከር፣ ሃየር ራንክ፣ ነምበር ኦፍ ግሪቲንግ ማለት ከሰዎች ጋር ለ30 ቀን በቀን ወደ 200 የሚሆኑ ሰዎችን ፎሎ ማድረግ ትችላላችሁ። እንደገና ከሰዎች ጋር መጻጻፍ ትችላላችሁ ምናምን። ይሄኛው ጥቅሙ እና እነዚህ ጥቅማቸው አላቸው። ላይቭ ትራንስሌሽን አለው። ለምሳሌ ላይቭ ላይ ለእናንተ የሆነ ሰው በእንግሊዘኛ ቢጽፍላችሁ ወደ አማርኛ መተርጎም ትችላላችሁ። ብዙ ጥቅም አለው። እነዚህ አዳዲስ የተጨመሩ ናቸው። የመጀመሪያው እንደነገርኳችሁ ኖርማል ቪአይፒ ይባላል። 95000 ኮይን ካላችሁ እዚች ጋር ኦፕን ምትሏን እንዴት ነካላችሁ። ኦፕን ምትሏን አንዴ ከነካችሁ በኋላ ኮንፊርም ብላችሁ መግዛት ትችላላችሁ። 95000 ኮይን ካላችሁ ማለት ነው። ጥቅሙ እንደነገርኳችሁ በቀን ወደ 3500 ኮይን ይሰጣችኋል በየቀኑ ለአንድ ወር ማለት ነው። ለአንድ ወር በተከታታይ በየቀኑ ወደ 3500 ኮይን፣ ከዛ አጠቃላይ ወደ 105000 አድርጎ ይመልስላችኋል ማለት ነው የወሩ መጨረሻ ላይ። ከዛ ከዚህ ትርፍ ወደ 10000 ኮይን ታገኛላችሁ ማለት ነው። ጥቅሙ እዚህ ጋር ያለው ነው ጥቅሙ ማለት ነው። እዚች ጋር ያሉት ነገሮች። የሁለተኛው ደግሞ ወደ 450000 ነው የምትገዙት። 450000 ኮይን ይሄኛውም ለአንድ ወር ነው። ይሄኛው በቀን 16000 ነው። ከዚህኛው የሚለየው ይሄኛው 3500 ነው በቀን፣ ይሄኛው ደግሞ ወደ 16000 ማለት ነው ፐር ዴይ ይላል። በአንድ ቀን ወደ 16000 ኮይን እያደረገ በወሩ መጨረሻ ከዚህ የበለጠ አድርጎ ይሰጣችኋል ማለት ነው። በወሩ መጨረሻ ሲባል ልክ 30ኛው ቀን ላይ የዚህ እጥፍ ምናምን ይሰጣችኋል ማለት ሳይሆን፣ ይሄኛው በ450000 ገዝታችሁት ለምሳሌ በየቀኑ 16000 እየሰበሰባችሁ ለአንድ ወር ነው ይሄኛው። በአንድ ወር ውስጥ ወደ ከዚህ በላይ ተሰበስባላችሁ ማለት ነው 16000 እየሰበሰባችሁ። ስለዚህ ጥቅሙ እዚች ጋር ያሉት ነገራቸው ናቸው። ፕላትፎርም ስፒከር ማለት የሆነ ቴክስት ጽፉና ፕላትፎርም ስፒከር የሚባል አለ። እሱን ከነካችሁ በኋላ እዚህ ስትለቁት ወደ ተለያዩ ፓርቲ ወይ ደግሞ ላይቭ ያሉ ሰዎች ጋር ወደ እናንተ ላይቭ ወይ ደግሞ ፓርቲ እንዲመጡ ያደርጋል ማለት ነው ይሄኛው። ሌላኛው ደግሞ ዳይመንድ ቪአይፒ ነው። ይሄኛው 1 ሚሊዮን ኮይን ያስፈልጋል። በቀን 35000 ነው የሚሰጣችሁ። ጥቅሙ ደግሞ ይሄኛው ሁለት ነው። በቀን ሁለቴ ነው የምትሉት ፕላትፎርም ስፒከር ማለት ነው። ይሄኛው ደግሞ በቀን 35000 ኮይን ነው እንደነገርኳችሁ። እዚህ ጋር ያለው ጥቅሙም ይኸው እስከዚህ ነው ያለው። ይሄኛው ደግሞ የመጨረሻው ደግሞ ይሄኛው ሙሉን ያካትታል። የመጨረሻው ቪአይፒ የሚባለው ወደ 12,990,000 ነው። ወደ 35000 ነው። ከአሁኑ ተመሳሳይ ነው። በቀን 2 ጊዜ መጠቀም ትችላላችሁ ፕላትፎርም ስፒከር። ይሄኛው 5 ጊዜ ብቻ። እዚህ ጋር ያሉት ጥቅሞች ላይቭ ትራንስሌሽን ይሄኛው ሙሉ ለሙሉ ነው። ብቻኛው በጣም ብዙ ያለ ኮይን ያስፈልገዋል ማለት ነው። ስለዚህ ይሄኛውን ቪአይፒ መግዛት የምትፈልጉ 95000 ኮይን ካላችሁ በቀን 3500 እያደረገ ይመልስላችኋል። ሁሉም ለአንድ ወር ናቸው። 3500 በቀን እየወሰዳችሁ አንድ ወር ሲሞላችሁ ያ ማለት
ለምሳሌ በየቀኑ እየወሰዳችሁ 1 ወር ከሞላችሁ በኋላ ከዚህ 10,000 ተጨማሪ ይሰጣችኋል ማለት ነው ብታጠራቅሙት። እና ይሄኛው ለኤክስቼንጅም ይጠቅማችኋል። መግዛት የምትፈልጉ 95,000 ኮይን ካላችሁ ኦፕን እያላችሁ ይሄኛውን ኮንፊርም ብላችሁ መግዛት ትችላላችሁ ማለት ነው። ኮይን ከሌላችሁ ደግሞ መግዛት የምትፈልጉ ከሆነ ወደ 100,000 ኮይን ወደ 11,800 ብር አካባቢ ነው። መግዛት የምትፈልጉ ዴም አድርጉኝና የሚገዙን ሰዎች አናግርላችኋለሁ ማለት ነው። ይመቻችሁ።